ለምን ዜናን ከህይወታችን አናስወጣው? መኪናሽን ሸጠን አንከፍለው። እኔ የተሻለ ተካልሻለሁ። አይ መስፍኔ ይሆንልኛል ብለክ ነው? መኪናውን ለመኪናው መገጣጠሚያ አምባሳደር አድርጎ ሲሾመኝ የሰጠኝ ሽልማት ነው። ከድርጅቱ ጋር በገባሁት የውል ስምምነት መኪናውን 3 አመት ድረስ መሸጥም ሆነ በስጦታ ለሌላ አካል ማበርከት አልችልም። አንቺማ አንተ ያሰብከውን ነገር እኔ ማስቤው ነበር አልሆነልሽ ብሎኝ እንጂ። ታዲያ እንሱዬ እንዴት ነው ከህይወታችን የምናስወጣው? ከኔ ውድ አንተ በዚህ ጉዳይ ራስን አታስጨንቅ። ወይስቲ ካልሆነ እኔም ላናግረው ሞክራለሁ። ሄሎ አቶ ዜና፣ የመስታወት ቤት ቅጥር ግቢ ላይ ነኝ። እንርሳው እባክህ። ዛሬ እኛ ቀን ነው፣ ቀናችን እናበላሽ። ማን ነው? እሱ ነው፣ አቶ ዜና ነው። እና ምን ፈልጎ ነው? እንጃ። ቆይ እኔ ራሴ እጅ ከፍትለታለሁ። ቆይ ቁጭ በይ። ክፈት። አቶ ዜና ምን ነው ችግር አለ እንዴ? ካንተ ጋር ጉዳይ ያለኝ ዞር በል። በጣም ይቅርታ፣ ረብሽ ናችሁ። የሚገርም የፍቅር ጊዜ ላይ ነበራችሁ። ዜናም ምንድነው ችግር አለ? በእኔና አንቺ መሃል ችግር ጠፍቶ ያውቃል? አዎ ችግር አለ። አቶ ዜና ምን እያደረክ ነው? አንተ አፍን ዝጋ። ካንተ ጋር ጉዳይ የለኝም። አለበለዚያ ጭንቅላትን የምበትንልህ። ስሚ፣ እኔን ለመበቀል ብዙ ትጎዘሻል፣ ብዙ ትፈራገጫለሽ። ነገር ግን እንዳንቺ አይነት ትንሽ ትንኝ እኔ ጋር ፍጹም መታገላችን ነው። እኔን ለመበቀል ነው ስንቅ ዳር ድረስ ቁምላችሁን ይላክሽው። እኔ አላኩትኝም። ድሮውንም ስርስሩ ስትኝ አላማርሽኝ። እኔ አላኩትኝም። እና ማን የላከው? እኔ እንጃ። በዚች 200 ግራም በማትሞላ ልብሽ የምትጸንሻት ሀሳብ ጭንቅላትሽን ከማስበርከስ በቀር የሚጠቅምሽ ምንም ነገር ይገባሻል? አስፈላጊ ከሆነም ደግሞ ከስራ ወጥቼ በእጅሽ አስጠብጥሻል። ባትፈታተኝ በጣም ደስ ይለኛል። አርፈሽ የቀረበልሽን እንጀራ በሰላም ብትበይስ። አለበለዚያ ግን በቁምሽ ነው የማቃጥልሽ። እቺ የመርዝ ብልቃጥ።
ቆይ ከዚህ ሰውዬ ጋር ያላችሁ ነገር ምንድነው? አልገባኝም። በምን ብትገናኙ ነው ቤታችንን ሰብሮ እስከ መግባት ድረስ ያደረሰው? አረ ምንም ነገር የለንም። ልቀቂኝ።